የምንገርፍባቸው መሳሪያዎች አሉ። በጣም በርካታ መሳሪያዎች። አንደኛው መቁጠሪያ ነው። ይሄኛው ነው። በዚህ በመቁጠሪያው ሰውነታችን ምንም መፍራት አያስፈልግም። ይዘን በስነ ስርዓት መግረፍ አለብን። ይሄ አይገልም። ሰውነታችሁን በጭካኔ ስስብልታችሁን ሳትመቱ በጭካኔ ጀርባችሁን። ከዛ በመቀጠል የሴትም የወንድም አይነ ጥላ የሚቀመጠው እዚህ ጋር። ይሄንን 50 ወይ 25 ወንዶች ብልታችሁን እንዳትመቱ ተጠንቅቃችሁ መግረፍ አለባችሁ። ሴቶችም ጉልበታችሁን የተለያየ መጥፎ አካላት እንዳትመቱ ተጠንቅቃችሁ መግረፍ አለባችሁ። በስነ ስርዓት መደብደብ አለባችሁ ማለት ነው። ሌላው ሆዳችን ገንዘብ ካጠፋብህ የሰላቢ መንፈስ እዚህ ጋር የሚቀመጠው ይሄን ትገርፋለህ። ሰውነትን በአጠቃላይ ይሄን ትገርፋለህ ማለት ነው። በሁለተኛ ደረጃ ወደዚህ እንዳንንቀሳቀስ የሚያስቸግር መናፍስ ስላለ በስነ ስርዓት ሰሳ ባለ መቁጠሪያ እዚህ ጋር መግረፍ አለን። ጭንቅላትን እየወረረ የሚያስደነግጥ ከኋላ የቆመ እየመሰለ የሚያስደነግጥ መንፈስ ካለ 30 ጊዜ እያሉ ከመደንገጥ መቁጠሪያን አንስተ በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊትና ሞላ ሰውነቴን አማትባለሁ ብለህ አቡነ ዘበሰማያት ከደገምክ በኋላ ጀርባን እየጠራ ናግባ ወደ እኔ። ከአንተ ርቆ ነው እንደዚህ እየረበሸ ያለው። ወደ ውስጥህ እንዲገባ ታደርገዋለህ ማለት ነው። ከዛ ወደ ውስጥ ሲገባ ትደበድበዋለህ። እጅግ አምርረው የሚጠሉት ነገር መናፍስት መቁጠሪያ ግርፋትን ነው። ስለዚህ የቤተ ክርስቲያናችን የምንጠቀምበት አባቶቻችን የተጠቀሙበት ይሄ መቁጠሪያ ነው። በዚህ መቁጠሪያ ስንገርፍ በደምና በአጥንታችን እንዳይቀመጡ ኃያላን መናፍስት በመቁጠሪያው ላይ ይታሰራል። በመቁጠሪያው ፍሬ ላይ ይታሰራል። እንዲገባችሁ እንድታውቁ አቅም የሌላቸው ደካሞች ሰዎች ካሉ በሰውነታቸው ላይ ካረፈ እንዳይጎዳቸው በመቁጠሪያው ላይ ይቀመጣል። ስለዚህ የምንጠቀምበትን መቁጠሪያ እኛና እኛ ብቻ ነን መጠቀም ያለብን። ይሄኛው እየተዋሰ የሚገርፍ ከሆነ ከአንተ ላይ ያለው መንፈስ ወደዛ፣ ከእሱ ላይ ያለው መንፈስ ወደዚህ እየተጋባ ሊረብሽ ይችላል። መናፍስቱን የማጥቃት ብቃት ካለ ግን ከአንተ ጋር ገባ ከከሌ ጋር ገባ የሚያመጣው ነገር ስለሌለ ዝም ብለህ ትገርፈዋለህ ማለት ነው። ይሄኛው አባቶቻችን ሲጠቀሙበት የነበረ ነው። አሁንም እየተጠቀሙበት ነው። ሌላው መግረፊያ ይሄ ነው። ይሄ ምንድነው ሲባል ጧፍ ነው። በዚህ በጧፉ መግረፍ ስትገርፍ ጨካኔ ሊኖር ያስፈልጋል። ጨክነ መግረፍ አለብን። መገረፍ ያለበት መናፍስቱ ስለሆነ ማለት ነው። ሌላኛው መግረፊያ ይሄ ነው። መመናኑ ብዙ ጊዜ ላታገኙት ትችላላችሁ። ይሄኛው ሰንሰለት ነው። ይሄን የሚጠቀሙበት አባቶቻችን ናቸው። ስለዚህ በሀገር ውስጥ ያላችሁ የጸሎትና የስግደት ብቃቱ ያላችሁ የጠላትን ኃይል ከእናንተ ላይ ያስወግዳችሁ በቤተሰቦቻችሁና በሀገራችሁ ላይ ያለውን የመናፍስትን ኃይል ማጥቃት ለምትፈልጉ መናንያን ልትሆኑ ትችላላችሁ። ባህታውያን ልትሆኑ ትችላላችሁ። ብሎ ባህታዊ መሆን ብቻ ሳይሆን ያ አባቶቻችን መነኮሳት በአንገታቸው ላይ የሚያስሩት ሰንሰለት አለ። ስለዚህ በሰንሰለት መግረፍ ነው። በዚህ መግረፍ ነው ማለት እንደያርግ ትገርፏል። የሚያመጣው የሚፈጥረው ሳይድ ኢፌክት የለም። ግን ምንድነው በጸሎታችን ጊዜ የትኛውን ቦታ መግረፍ እንዳለብን ተጠንቅቀን መግረፍ አለብን ማለት ነው። ጰራቅሊጦስ መንፈስ ቅዱስ ወይም የሚረዳን መልአክ ከኛ ጋር ስላለ፣ ስለዚህ 3 አሳይቻችኋል። ሌላው የምንገርፍበት ነገር ስለሌለ ይሄ ምንድነው ሲባል አባቶቻችን ወገባቸውን የሚያስሩበት ነው። ወገባቸውን የሚያስሩበት ቀበቶ ነው። ለስራ ከገዳማት ወደ ገዳማት አቀበት ቁልቁለት ሲያርሱ ሲወጡ ሲገቡ እንጨት ሲሰብሩ ሌላም ነገር ሲያደርጉ ይሄንን ይጠቀሙበታል። አንደኛ ሲጾሙ የራም ማንነታቸው ኮስተር እንዲያደርግላቸው ወገባቸው ላይ የሚያስሩት ነው። ስለዚህ ይሄኛው መግረፊያ ነው። ከፈለግ ካጥፈ አያሳምምም፣ ግን ቢሆንም እንደዚህ አድርገህ መግረፍ ይቻላል። በዚህ እምነት ብቻ ነው የሚያስፈልገው። ብዙ የመግረፊያ አይነቶች አሉ። ስንታየን 4። ሌላኛው በመንፈሳዊ አገልግሎት በክህነት አገልግሎት ለሚኖሩ አባቶቻችን የጠላትን ኃይል ለማጥቃትና ለማሸነፍ ከተቻለ መናፍስት በቄስ ወይም በመነኩሴ